ሰላም ሰላም ቲክቶከሮች እንዴት ናችሁ? ሰላም ነው? ማን ነው አብዷል ቀልጧል ሰፈሩና ተናውጧል እና ማንንም እየመጣ የሚዘፍ ነው የሚጫወተው። እኛ በጉልበታችን እንጂ ሰርተን እኮ ሰርቀን አልበላንም። ማንንም አበሻ ቤት ብንገባ ብንሰራ ስራ ነው። ከሀገራችን የመጣ ነው ልንሰራ ነው። ስለዚህ ማንንም እየተነሳ እንደዚህ ናችሁ የሚለው ገነት እኔ አንቺ ጋር ሰርቻለሁ አጸዳውሽ እንጂ ለኔ ምንም ያደረግሽልኝ ነገር የለም። እግሬ ንቃቃት እስከሚያበቅል ድረስ ነበረ ሌሊት 6 ሰዓት ነው 5 ሰዓት አስነስተሽኝ እስከ ማታ 10 ሰዓት ድረስ አንድ እረፍት አብሽ ቁይ አብሽ ውቀጪ ፌጦ ፍጪ ያልሽኝ የኢትዮጵያ ቡና ተፈጭቶ በእጄ ካልሆነ አይጣፍጥም ገንፏ ገንፊ ጧት ተነስተሽ አብሲት ጣጃ አብሲት ቀቂ ያልሽ ስንት ነገር ሲሆን ካንቺ ቤት እንደወጣው በምን አይነት መንገድ እንደወጣው ታውቂያለሽ። አላመንኩም ማለት ነው። መቼም ልነግርሽም አልፈልግም ነበር፣ ግን ዛሬ እቺ ነገር ስላመጣሻት ነው የተናገርኩሽ ማለት ነው። ኢቭን በቃ እኔ አበሻ ቤት የጠላሁትና ማንንም ሰው እንዲገባ እንኳን ማልፈልግ በጣም መልካም የሆኑ አበሻዎች አሉ። ጓደኛሽን ታውቂያታለሽ። 3 አመት ሰርታ ስትሄድ አበሻ መልካም ሰው አገሯ ድረስ ያሳፈረቻት ጓደኛሽን ታውቂያት ነበር። አንድ ደግሞ ክፉ ጓደኛ ነበረችሽ። እሷ ጓደኛሽ ታስታውሻታለሽ። እኔን እንግድነት ይዘሽኝ ሄደሽ ልጅቱ ወድቃ ማህፀኗ ወጥቶ ወስዳችሁ እነዚህ አህዮች ያለ ወረቀት ማሰራት እኮ ይሄ ነው ብላሽ ወርውረሻት የመጣሽው ታስታውሻለሽ። ጓደኛሽ ወርውራሽ አህያ ብላችሁ እነዚህ አህዮችሽ አንድ ላይ አይግጠሙ ስትባባሉ ታስታውሻለሽ። አብረሽኝ ሰው ቤት ይዘሽኝ ሄደሽ ልታሰሪኝ ታስታውሻለሽ። ስትወጪ እንኳን ቤት እንዳላርፍ ይዘሽ ነበር የምትወጪው ገነት። እኛ አንቺን ምን ያክል እንደምንሰራ ታቂ ነበር። እግራችን ኦፍ ኮርስ እያልሽ ታስታውሻለሽ። ነገ ምን እንደሚገጥምሽ ገነት አታቂምልሽ ነበር ሁሉ ጊዜ ማለት ነው። ስለዚህ ቀይ መስመር ነው የረገጥሽው። እኛ ልንሰራ ነው የመጣ ነው እንጂ የናንተ ፍሎር መሰብሰቢያና ማላገጫ መሳቂያ መላመጫ አይደለም የተናገርሽው። ከነዛ አንቺ ቤት ከገቡት ሰዎች ከሰሩት አንዷ እኔ ነኝ። ስለዛች ልጅ ይመለከተኛል። እሺ ይመለከተኛል። ስለዚህ እኔ አንቺ ቤት ስሰራ ማለት ነው ገነት፣ እኔ አንቺ ቤት ስሰራ ምን ያክል ህይወቴን መፈጠሬን እየጠላሁ የሰራሁበት እጅ ዋሽንግ ማሽን እንዳይቆጥርብሽ ወይንም ልብስሽ እንዳይሳሳ ልክ እንደ ኢትዮጵያ በእጅሽ ነበር ልብስ የምታሳጥብኝ። ታውቂያለሽ አይደል? ልብስ እያንዳንዷን ባልሽ ከገባ በኋላ ውጭ እንዳንወጣ ልብስ ሽንት ቤት ወይ ሆነሽ ታሳጥቢናለሽ ወይንም ደግሞ ተነስተሽ ልብስ ተኩሱት ነበር በር ዘግተሽ። መተኛ ቦታ እንኳን የለሽም። የሰራተኛ ክፍል የተባለውን የጫማ መደርደሪያሽ ነው የምታደርጊው ገነት። ገብቶሻል? እኔ ልናገርሽ አልፈልግም ነበር። ገብቶሻል? ገባሽ? ስለዚህ መከበር በከንፈር ነው። ስትከበሪ ትከበሪያለሽ። ብሎክ ነው አድርሱልኝ፣ ሼር አድርሱላት። እሺ ስለዚህ መከበር በከንፈር ነው። ስታከብሪ የሰው ልጅ ሪስፔክት ይገባሻል፣ ትከበሪያለሽ። አይ ካልሽ ደግሞ ያለ አንዴ ልናገር እንዴ አንቺ ሲጀመር የፈሰሰ ውሃ ታቀኛለሽ እንዴ? ሰራተኛን ከማንጓጠጥ ውጪ ከመስደብ ውጪ ርቼባችኋለሁ። እርስ በራስ እንጣላለን፣ በዘር በሃይማኖት በምናምን እንጣላለን። ግን አንዷ ስትነካ ሁሉም ዘር ብሄር ይቀርና አንድ የምንሆነው ነገር ዋው! በቃ አዎ ሰላማችሁ ይብዛ፣ ክፉ አይንካችሁ፣ ከክፉ ሁሉ ይጠብቃችሁ። እናንተ ማለት መንግስት ሸቃሊቲ ማለት መንግስት የመገልበጥ ኃይል እንዳላት ነው ዛሬ ያወቁት። የእውነት በርቱልኝ። ለሌሎች መማሪያ ይሆናል። በዚህ አጋጣሚ ገኒም ጥፋቷን አምና ይቅርታ ጠይቃለች። ይቅር በሏት። ከዚህ በኋላ የሷን ፎቶ እየለጠፋችሁ ቪዲዮ አትስሩባት እባካችሁ። ይቅርታ ጠይቃለች። እግዚአብሔርም ይቅር ይላል አይደል? እኛን ይቅር ብሎን ነው የምንኖረው። ስለዚህ እባካችሁ ካሁን በኋላ እሷ ላይ ቪዲዮ አትስሩ። ሌላ እንደዚህ የሚያደርግ ካለ መማሪያ እናደርገዋለን። በርቱልኝ፣ ክፉ አይንካችሁ። እና ጉቺ የሸቃሊቲ የፓርላማ አፈጉባኤ አርገን ሾመንሻል። በርቺልን እህታችን። ሌሎቻችሁም ተማሩ። ቤታችሁ የሚሰሩትን አትናቁ። እኛኮ አረብ አይንቀንም፣ የእውነት አይንቁንም። ኮስተር ብለን ነው የምንሰራው። ለዛ ነው አበሻ ቤት መስራት የሚፈሩት። እየተቸገሩ ራሱ አበሻ ቤት ገብተው አይሰሩም። ለምን እንደሆነ አላውቅም። ሪስፔክት የሚባል የላቸውም የኛ አበሾች። በቃ ከኔ ትንሽ የተሻለ ህይወት ካላት በቃ ሌላ ይቅርና ሸቃላ አንዳንድ እርኩስ ሸቃላዎች እኮ አሉ። ቀድማ ከገባች መዳም ቤት ከኋላ የመጣችውን እኔ ነኝ አዛዥሽ፣ እኔ ነኝ ፈላጭ ቆራጭሽ የምትል እንደዛ አይነት የሚያደርጉ ሸቃሊቲዎችን ራሱ እንደዚህ አይነት ድርጊት የሚፈጸምባችሁ ልጆች ለኔ በውስጥ ንገሩ። ፎቶ አንስታችሁ ላኩልኝ።
እንድትማር እናረጋታለን። አንዳንድ አሽቃባጭ ሸቃላዎች አሉ። አሽቃባጭ እንደኔ ሽንት ቤት እያጠበች ለማዳም የምታሽቃብጥ የምታቃጥር የራሷን ዜጋ አሳልፋ የምትሰጥ አንዳንድ ውርደታም ጭንቅላት የሌላቸው ሸቃላዎችም መማር አለባቸው። ገኒ እንኳን ይዛ ነው ብትንጠባረርብንም አሉ እኮ እርስ በራስ የሚባሉ እርስ በራስ አንዷ እንዳትሰራ የሚያደርጉ። ስለዚህ እያንዳንዳችሁ ከድርጊታችሁ ተቆጠቡ። ሌሎችም ቢያንስ ዜጋችሁ ነች፣ ሳፖርት አርጓት። ብቸኝነት ስደት ላይ እንዳለች እንዳይሰማት እኮ ማድረግ ትችላላችሁ። ጥሩ ሁኑላት እስኪ ምን ችግር አለው? ስለዚህ ሸቃሊቲዎችዬ ሰላማችሁ ይብዛ። እወዳችኋለሁ። የገኒ ንግግር በጣም አስከፍቶናል፣ አሳዝኖናል፣ ሁላችንም ተቆጥተናል። ነገር ግን ጥፋቷን አምና ያው እንደምታዩት በአደባባይ ይቅርታ ጠይቃለች። ግን የሷ ይቅርታ በቂ አይደለም ብላችሁ የምታስቡ ሰዎች ካላችሁ እሷን መሳደብ ትችላላችሁ። ነገር ግን እባካችሁ ልለምናችሁ ቅመሞችዬ ልጆቿን ተው። እሷ እንደዚህ በአደባባይ ወጣ ይቅርታ ከጠየቀች በኋላ የሆነ ቤት ላይቭ ላይ የልጆቿን ፎቶ ዘግዝቃችሁ እየተሳደባችሁ ነበርና ይህን ነገር ተው። ልጆቹ ምን ያውቃሉ? ልጆቹ እኮ አልሰደቡንም። ቤተሰቧ ምንም አላደረገንም። የተሳደበችው እሷ ነች። ለተሳደበችውም ተጸጽታ ይቅርታ ጠይቃለች። አይ ይቅርታዋን አንቀበልም በቂ አይደለም የምትሉ ከሆነ እሷን እንደፈለጋችሁ አርጋችሁ ፎቶዋንም ዘግዝቃችሁ ሞልጯት። ግን በእናታችሁ በማርያም ልጆቿን ቤተሰቧን ተው እሺ። ነውር ነው። ልጆቿን ምን ያርጉን? ምን ያውቃሉ እነሱ? ደግሞ የአንድ ሰው ጥፋቱን አምኖ ይቅርታ ከጠየቀ ከይቅርታ በላይ ምን አለ? እባካችሁ በቃ ነገሩን አብርዱት። ኢሳ ኛተሜ ራወንቲነ ነሲን ዶስ ነጀቹ ኢሳ ባላ ሆጃና ኛተን ሶባን ጀቹ አነ ብቻ ነው ኛተሜ ጆሌ አፍሩጋችን ጆሌ ዳርፋኑ ነው ቂሌት ገዲዱማን አነሰኔ ወንጀል አዳረት ያነንገልቼ እሺ ነው ወይ እሺራኒ ስንተለ ወይ ዱፍቴ ወልቀጠለ ጂም ኑለቹ ኑ አርፈን ወንት ኑ ከፋለ በዶልቸን እንጂ ሆጃ ሰወሪ ኬስ ጅርታን ኬቻባ ቲንሲ ጀደማ ኦፌገዳ ወሪ ኢሳ ኬች ጅሮ ፌስቡክ ረጅራ ፌስቡክ ረና ወልበራ አና ሙጫ ወርቁ ጀም ዳለች ቶ ካራይ እንጉደታ ማና ማዳሚቲ ባታ ፎቂ ሸላምታ ማኪናን ኪናኔ ሮቢ ዴምታ አሜሪካ ዴምታ ቶርባላ ባላማን አሜሪካ ዴምታ ባ ዴቢተና እንጀደ ነክጂቤ ኢትነገልቼ ዱብዩ አት ብሪ እርግት አካሴ ሚት ዱብኝ ኬሰው ሴንቱ ሆጃ ሰይጣናት ሆጃሱ ሆጃ ሰወር ሴነስ